እኔ አንተ ፊት የምቆም ሰው አይደለው። በጾም ጊዜ ንስሐ አይገባም የሚል አዋጅ የለም። ያለ ጾም ያለ ንስሐ ጾም አለው ሲጀመር ያለ ንስሐ ጾም የለም። ምን ጊዜም ቢሆን ያለ ንስሐ ጸሎት የለም። ንስሐ ማለት እየተጸጸቱ ነው የሚለቀሰው። ያስተሳሰብ ለውጥ ለማምጣት ነው የሚጾመው እና በእያንዳንዱ የጾም ወቅት በእያንዳንዱ የጾም ሰዓት ከካህን ጋር ተነጋግሮ ነው ጾምን ማስኬድ ያለበት። እንዲህ ዝም ብለን በተዘጋ በር አይደለም መሆን ያለበት። ንስሐ ገብተን እግዚአብሔር ሆይ በእነዚህ በደሎች ላይ የይቅርታ ስራህን ሰርተህ ይቅርታ አድርግልኝ እያለ የሚያለቅስበት ወቅት ማለት ነው ጾም ማለት። አሁን አንዳንድ ጊዜ በአባቶች የሚመከረው በጾም ጊዜ ንስሐ አይገባም ሲባል እንደው ዝም ብሎ ሲሰርቅም ሲገድልም ምንም ሲል ኖሮ ያንን በደል ሁሉ ተሸክሞ ሌላ ጊዜ ላለመጾም ሌላ ጊዜ ላለመስገድ የጾም ወቅትን ጠብቆ ብቻ እንዳይመጣ እንዲህ አብይ አንኳር የሆኑ በደሎቻችንን እያወቅን ጾምን ከመሸሽ ስግደትን ከመሸሽ የተነሳ አንደኛውን እንደሁሉም የታወጀ የጾም ወቅት አለ። ያን ጊዜ አደርገዋለሁ ብሎ እንዳይቀመጥ ጥር ላይ መጾም መስገድ ሲችል አብይ ጾምን እንዳይጠብቅ ነው። ሐምሌ ላይ መጾም መስገድ ሲችል ጾመ ፍልሰታን እንዳይጠብቅ፣ መስከረምን ጥቅምትን ህዳር አጋማሽን መጾም መጸለይ በንስሐ ስለ ኃጢአቱ ማልቀስ ሲገባው የነቢያትን ጾም እየጠበቀ እንዳይዘናጋ ለማድረግ እንጂ እንዲያውም ጾም የሚባለው በንስሐ ነው የሚጾመው። ከመምህረ ንስሐ ጋር ተነጋግሮ ድክመቶችን በደንብ ለይቶ አውቆ በእነዛ ድክመቶች ላይ ማረሚያ ሐሳቦችን ከካህኑ አግኝቶ ነው ጾም የሚገባው እንጂ ዝም ብሎ አብይ ጾም ነው ያዋጅ ጾም ነው ንስሐ ሳትገባ ጾም የሚል ነገር የለም። ንስሐ ጾም ከንስሐ ጋራ ነው፣ ጸሎት ከንስሐ ጋራ ነው። አብረው የሚሄዱ ናቸው፣ የሚነጣጠሉ አይደሉም ለማለት ነው። እኔ አንተ ፊት የምቆም ሰው አይደለው፣ ግን ፍቅር ነው ለዘላለም የሚመስል ማንም የለም። በጾም ወይም በሱባኤ ጊዜ ንስሐ መግባት ይቻላል የሚሉ ሰዎች አሉ። ይህንን የሚጠይቁት ሱባኤና ንስሐ አንድ ላይ እንዴት ይሄዳል የሚል ሐሳብ ያላቸው ሰዎች ናቸው። ወይም በአዋጅ ጾም ላይ ሌላ ጾም በሱባኤ ላይ ሌላ ሱባኤ ማወጅ ይቻላል ወይ? ንስሐ ይቻላል፣ ግን በጾም ላይ ጾም አይሰጥም። ለምሳሌ አንድ ሰው ንስሐ ይገባል አይደል? እስከ 9 ሰዓት መጾም ግዴታው ነው እና እስከ 9 ሰዓት ጾም ተብሎ አይሰጠው። እስከ 9 ነው የምጾመው አይደለ? የንስሐውን ደግሞ 1 ሰዓት ሊጨምርለት ይችላል፣ ወይ ደግሞ ምጽዋት ሊያደርግለት ይችላል። በጾሙ ላይ ጾም አይሰጠውም። 6 ሰዓት ከሆነ እስከ 6 ሰዓት ጾም አይባልም። 9 ሰዓት ከሆነ እስከ 9 ሰዓት ጾም አይባልም። ከፍ አድርጎ ሊያዘው ይችላል ማለት ነው። በስግደት ላይ ስግደት አይሰጥም። ለምሳሌ አሁን በሰሞነ ሕማማት ስግደት ነው ሰው የሚሰግድበት ነው፣ አርብን ጨምሮ። አንዳንዶች በዓል ላይ ይከራከራሉ፣ ወደፊት እንሰራበታለን። ስለዚህ በዛ ላይ ስግደት አይሰጥም። ራሱ ግዴታው ነው መስገድ ማለት ነው። ከሱባኤው በላይ ያ ወቅት የስግደት ወቅት ስለሆነ በስግደት ላይ ስግደት በጾም ላይ ጾም አይሰጥም እንጂ በሱባኤ ወቅት ንስሐ መግባት ማንም የሚከለክለው የለም። እኔ አንተ ፊት የምቆም ሰው አይደለው። ትምህርተ ወንጌልን በቀጥታ የሚያገኙበት እድል እስካለ ድረስ ቤተክርስቲያን እንዲመጡ ቤተክርስቲያን መጥተው በአጸዷ በቅጽሯ ተሰባስበው እንዲማሩ ይደረጋል። ያ ካልተቻለ ደግሞ
የዘመኑን የቴክኖሎጂ ውጤት ተጠቅሞ በጽሁፍ በድምጽ ባሉበት ሆኖ እንዲደርሳቸው ማድረግ ይቻላል። እንደው እዛው ቁጭ ብለው ከመምህሩ ፊት በአካል ተቀምጠው መማር ነው ያለባቸው አይባልም። እዛው ባሉበት እንደ ስራ ጠባያቸው እንደ ኑሮ ጠባያቸው እዛው ሆነው ሊደርስ የሚያስችለውን የቴክኖሎጂ ውጤት መጠቀም እስከቻልን ድረስ መጠቀም ይችላሉ። መጠቀም እየቻልንም ነው። ከዚሁ ጋር ተያይዞ ይሄ ምስጢረ ንስሐ አገልግሎትን በተመለከተ ምናልባት ምስጢረ ጥምቀት፣ ምስጢረ ሜሮን፣ ምስጢረ ቁርባን፣ ምስጢረ ተክሊል፣ ምስጢረ ክህነት፣ ምስጢረ ቀንዲል የምንላቸው በአካል ካልተገናኘን ላይፈጸሙ ይችላሉ። ምስጢረ ንስሐን በተመለከተ ግን ባለንበት ሆነን አማራጭ እስከሌለ ድረስ መገልገል እንችላለን። ቢቻል ከተመቸ ከካህኑ ፊት ቀርቦ በአስሩም ሕግጋተ እግዚአብሔር ዙሪያ በመመካከር ከአስሩ ሕግጋት የፈጸምናቸው ማለት እግዚአብሔርን ያስደሰትንባቸው የትኞቹ እንደሆኑ እግዚአብሔርን አድርጉ እያለ ባለማድረግ አታድርጉ እያለ በማድረግ ያሳዘንባቸው የትኞቹ እንደሆኑ በመለየት በእነዚህ ሕጎች ወይም ትእዛዛት እግዚአብሔርን በድያለሁ፣ እግዚአብሔርን አሳዝኘዋለሁ እንዲህ በመሆን ብሎ እዛው በአካል ቁጭ ብሎ መነካከር፣ ካህኑን ሳያፍሩ ካህኑን ሳይፈሩ። ምክንያቱም የሁላችንም ባህሪ አንድ ነው። ባለማድረግ እንለያይ ይሆናል እንጂ በሀሳብ ወደ ተግባር እንዳያድግ በማድረግ እንጂ በማሰብ ተመሳሳይ ነንና አይገርምምና ለካህኑ ያለውን ዝርዝር ጉዳይ በመንገር በእያንዳንዷ ችግር ላይ ካህኑ መፍትሄ እንዲሰጥበት ማድረግ ነው ዋናው የመጀመሪያው። በእያንዳንዷ በተሳሳትንባት መንገድ ላይ ካህኑ መፍትሄ መስጠት ማለት ያ ችግር እንዴት ተፈጠረ፣ ለምን ተፈጠረ፣ ያ እንዲፈጠር ያንተ አስተዋጽኦ ያንቺ አስተዋጽኦ ምንድን ነበረ የሚለውን በደንብ መዝኖ ማሳየት ይኖርበታል። ይሄ ድክመትህ ነው፣ እንዲህ ባትሆን ይሄ አያገኝህም ነበር፣ በዚህ ቦታ ላይ ባትገኝ ይሄ ስህተት አይገጥምህም ነበር፣ በዚህ ሰዓት ባትገኝ ይሄ ስህተት አይገጥምህም ነበር። ስለዚህ በእንዲህ አይነት ቦታ በእንዲህ አይነት ሰዓት እንዲህ አይነት ችግር ሊያመጣ ከሚችል አካል ጋር አትገናኝ በማለት እስካሁን በፈጸምካቸው ደግሞ ከልብ ሆነህ እግዚአብሔርን ይቅርታ ጠይቀው። ምጽዋት ከመመጽወት በፊት ከመጾም በፊት ከመስገድ በፊት በልብ እግዚአብሔርን ጠይቀው፣ ይቅርታ አድርግልኝ በለው፣ በስተቶች እመንባቸው ብሎ ይመክራል። በተጨማሪ ይህን ያህል የጾምክ፣ ይህን ያህል እየሰገድክ፣ ይህን ያህል ካለህ እያካፈልክ እየመጸወትክ ለዚህን ያህል ጊዜ ልዩ የጸሎት ስለ በደልህ የማልቀሻ ጊዜ ሰጥቻለሁና ይህን አድርግ ብሎ ይወስናል ካህኑ። እንዲህ በማድረግ ይንከባከበዋል ምእመኑን። ይህ አይነት አገልግሎት የማይሰጥበት ቦታ ላይ እንደ ሩቅ ምስራቅ፣ እንደ መካከለኛው ምስራቅ ማለት እንደ አረቡ ዓለምም ባሉ ቦታዎች ላይ ካህናት ሙሉ አይደሉም። በዛ ቦታ ላይ በፈለግነው ሰዓት በፈለግነው ቦታ የምናገኘው ካህን የለንም። ስለዚህ ምንድነው ማድረግ ያለብን? ካህናትን ባሉበት ተጠቅመን ዝርዝር ችግራችንን በግልጽ ሁሉም የሚያያቸውን ትምህርቶች ሁሉም ላይ በሚችልበት የቴክኖሎጂ ውጤት መጠቀም ይቻላል። እንዲህ ምስጢረ ንስሐ ላይ በምንነጋገራቸው ንግግሮች ላይ ግን ቴክኖሎጂው ምስጢራዊ ውይይታችንን እንዲጠብቅልን አድርገን መነጋገር፣ መመካከር፣ ተግሳጽ መቀበል፣ ቀኖና መቀበል፣ ቀኖናውን ስንፈጽም እግዚአብሔር ይፍታህ፣ እግዚአብሔር ይፍታሽ የሚያስብለውን ጸሎት ማግኘት
ሁል ጊዜም በመምህረ ንስሐ የመመከር የመገልገል እድላችንን ማስፋት ማሳደግ ይቻላልና በዚህ መልኩ ካህናት ልናገለግል ምእመናን ሊገለገሉ ይገባል ማለት ነው።